አንዳንድ ጊዜ በስኳር በሽታ የሚታዩ ምልክቶች ከተለመዱ ችግሮች ወይም ምልክቶች ወጣ ያሉ ሊሆኑ ይችላሉ። እነዚህ ምልክቶች በብዛት ሌሊት በእንቅልፍ ወቅት በመከሰታቸው ብዙዎቻችሁ ልብ ላትሉትም ትችላላችሁ። እነዚህ ምልክቶች በደንብ በመረዳትና መፍትሄዎችን በተግባር በማዋል ከብዙ ችግሮች ራሳችሁ ልታድኑ ትችላላችሁ። በዛሬ ቪዲዮ 10 ሌሊት በእንቅልፍ ወቅት የሚከሰቱ የስኳር በሽታ ችግሮችና መፍትሄዎቻቸውን እናያለን። ለቻናሌ አዲስ የሆናችሁ በዚህ ቻናል ስለ ስኳር በሽታ አመጋገብ እና የምግብ ምርጫ እንዲሁም ከስኳር በሽታ ጋር ተያያዥነት ያላቸውን የጤና ችግሮችን ትምህርታዊ በሆነ መንገድ እያቀረብኩኝ እገኛለሁ። ትምህርቱን ለመከታተል እንዲመቻችሁ ቻናሌን ሰብስክራይብ አድርጉ። ቪዲዮን ከምትከታተሉ 65% የምትሆኑ ሰብስክራይብ ሳታደርጉ ነው ቪዲዮን የምትመለከቱት። አንደኛው ሌሊት የሚታይ ከፍተኛ የማላብ ስሜት ናይት ስዌት ምንለው እንቅልፍ የምንተኛው በዋናነት ቀኑን በስራ የደከመው ሰውነታችንን ለማሳረፍና እንዲሁም የተለያዩ ሰውነታችን ውስጥ ሲሰሩ የነበሩ ስርዓቶች ወይም ሲስተም ራሱን መልሶ እንዲያቋቁም ለማድረግ ነው። ይህ ማለት እንቅልፍ ለሪስቶሬሽን ምን ተጠቀመው። ነገር ግን አንዳንድ ጊዜ በተለይ ስኳር በሽታ በሚኖራችሁ ጊዜ ሌሊት ከፍተኛ የሆነ የማላብ ስሜትና የተወሰነ ሙቀት መጨመር አይነት አንድ ላይ ሊከሰት ይችላል። ለዚህ ደግሞ ዋና ምክንያቱ አንደኛው የደም ስኳር መጠን ከመጠን በላይ ዝቅ ማለት ሊሆን ይችላል። የደም ስኳር መጠን ዝቅ በሚልበት ጊዜ ምንም አይነት ምልክትም ላያሳያችሁ ይችላል። ነገር ግን በላብ መልክ ወይም ልብ ምት መጨመር ወይም የተወሰነ የሰውነት ሙቀት ከመጨመር ጋር ተያይዞ ሊታይ ይችላል። የደም ስኳር መጠን ከጤናማ መጠን ዝቅ በሚልበት ጊዜ ሰውነት ይሄንን እንደ አደጋ አድርጎ ስለሚቀበለው በአደጋ ወቅት የሚመረቱ አንዳንድ ሆርሞኖችን ማምረት ይጀምራል። እነዚህም ሆርሞኖች እንደ አድሬናሊን ዋና ጥቅሙ ዝቅ ያለውን የደም ስኳር መጠን ማስተካከል ሲሆን ነገር ግን በተጓዳኝ የልብ ምት መጨመር የተለያዩ በሰውነታችን ውስጥ የሚገኙ የላብ እጢዎችን በመቀስቀስ ከፍተኛ የሆነ የላብ ስሜት እንዲፈጠር ያደርጋል። ሁለተኛው የነርቮች ጉዳት ዲያቤቲክ ኒውሮፓቲ ምንላቸው በተለይ አውቶኖሚክ ኒውሮፓቲ የአሁንም ላብ የሚያመነጩ እጢዎች ላይ ተጽዕኖ የሚያሳድሩ የነርቭ ክፍሎች በስኳር በሽታ ታማሚዎች ሊጎዳ ይችላል። በዚህ ምክንያት የላብ ስሜት ሊፈጠር ይችላል። ይሄንን ችግር እንዴት መፍታት እንችላለን ወይስ ለዚህ መፍትሄ ምንድነው? አንደኛው የደም ስኳር መጠናችሁን በሚገባ መቆጣጠርና ማስተካከል። ይህንን ለማድረግ ደግሞ የደም ስኳር መጠናችሁ ከተኛችሁ በኋላ እንዳይወርድ የስኳር መጠኑን የሚያረጋጉ ምግቦችን መጠቀም ወይንም የደም ስኳር መጠንን የሚረብሹ ምግቦችን ማስወገድ ይኖርባቸዋል። ይህ ማለት ምን ማለት ነው? የደም ስኳር መጠንን የሚያረጋጉ ምግቦች የግላይሴሚክ ኢንዴክሳቸው አነስተኛ ይሆኑ ማለትም አትክልቶች፣ ሙሉ ጥራጥሬዎች፣ ፕሮቲኖች፣ እንቁላል ሊሆን ይችላል፣ ጮማ የሌለበት ቀይ ስጋ ሊሆን ይችላል፣ እርጎ ኦቾሎኒ ሊሆን ይችላል፣ አይብ የዘር አይነቶች ሊሆኑ ይችላሉ። እነዚህን እንደ ስናክ ወይም በረሃብ ውስጥ ማካተት የደም ስኳር መጠናችሁ በተወሰነ ደረጃ የተረጋጋ እንዲሆን ያደርጋል። ሌላው ስትተኙ መኝታችሁ የሙቀት መጠን ዝቅ ያለ ትንሽ ቀዝቀዝ ያለ ቢሆን ይመረጣል። ከ18 ዲግሪ ሴልሺየስ እስከ 21 ወይም ከ64 እስከ 70 ዲግሪ ሴልሺየስ ቢሆን ይመረጣል። እነዚህን ማስተካከል ሌሊት ላይ ያለውን የሚያለበውን ችግር በተወሰነ ሊቀርፍላችሁ ይችላል። ሁለተኛው የእግር ቁርጥማት እግር ላይ ህመም መሰማት። ይህ እንግዲህ በድንገት የሚከሰት የጡንቻ መሸማቀቅ የመቆንጠጥ አይነት ስሜት ወይም የመደንዘዝ መስሎ ሊሰማችሁ ይችላል። ለዚህም ደግሞ ዋና ምክንያቶች 3 ናቸው። አንደኛው በደም ውስጥ ወይም በሰውነት ውስጥ እጅግ አስፈላጊ የሆኑ የንጥረ ነገሮች እጥረት ኤሌክትሮላይት ኢምባላንስ ምንለው በተለይ የማግኒዚየም የፖታሺየም ወይንም የካልሲየም መዛባት ካለባችሁ እነዚህ ለጡንቻ መስራት ወይም ለጡንቻ መኮማተርና መፍታታት ዋና ጠቃሚ የሆኑ ንጥረ ነገሮች ናቸው። እነዚህ ደግሞ በስኳር በሽታ ታማሚዎች በብዛት እንደ እጥረት ሊከሰቱ የሚችሉ ናቸው። ሁለተኛው የነርቭ ችግር ፔሪፌራል ኒውሮፓቲ ነርቮች በሰውነታችን ውስጥ ዋና ስራቸው ጡንቻን ማዘዝና በምንፈልግበት ወቅት ጡንቻ እንዲ
እንዲኮማተርና እንዲፍታታ እንቅስቃሴያችንን ለማገዝ ነው። ነገር ግን የነርቭ ችግር ካለ ከነርቮች ወደ ጡንቻ የሚሄደው መልእክት በመዛባቱ ችግሮችን ወይም ህመም ሊያስከትል ይችላል። ሶስተኛ ጥሩ ያልሆነ የደም ዝውውር ፑር ሰርኩሌሽን ምንለው በደም ስር ግድግዳ ላይ የተከማቸ ቅባት ካለ ወደ ጡንቻ የሚሄደውን የደም መጠን እንዲቀንስ ከዛም አልፎ ደግሞ እንዲቋረጥ ጭምር ሊያደርግ ይችላል። ወደ ጡንቻ የሚሄደው የደም መጠን በሚቋረጥበት ጊዜ ለጡንቻ የሚሄደው ኦክሲጅን መጠን ይቀንሳል። ኦክሲጅን በሚቀንስበት ጊዜ የተለያዩ ህመም የሚያስከትሉ ኬሚካሎች ወይም ንጥረ ነገሮች በሰውነታችን ውስጥ መመረት ይጀምራሉ ማለት ነው። ስለዚህ እነዚህ ሶስቱ ዋና ምክንያቶች ናቸው። መፍትሄውስ ምንድነው? አንደኛው በጣም አስፈላጊ የሆኑ ኤሰንሻል ሚነራሎች እጥረት ካለ የካልሲየም፣ የፖታሺየም፣ ማግኒዚየም እጥረት ካለ ተመርምሮ ማወቅና ክፍተት ካለ ሳፕሊመንቱን ካልቻላችሁ ደግሞ በአመጋገብ ስርዓት ማስተካከል ይኖርባችኋል። በእነዚህ ንጥረ ነገሮች የበለጸጉ ምግቦችን ለምሳሌ መጠነኛ የሆነ ሙዝ፣ ስኳር ድንች፣ ድንችም ጭምር፣ አትክልቶች፣ አረንጓዴ ቅጠላ ቅጠሎች፣ ኦቾሎኒ፣ ሙሉ ጥራጥሬዎች እነዚህ በውስጣቸው ማግኔዚየም እንዲሁም ፖታሺየምን የያዙ ናቸው። ወተት የመሳሰሉ ነገሮችን እርጎ መጠቀም ይኖርባችኋል። ሁለተኛ ማድረግ ያለባችሁ ከመተኛታችሁ በፊት ከመኝታ በፊት ማለት ነው የተወሰነ እግር የሚያሰሩ እንቅስቃሴዎችን መስራት በተለይ እግር ጡንቻ አካባቢ ላይ መስራት ይኖርባችኋል። ሌላው እነዚህ ስሜቶች ለረጅም ጊዜ የቆዩና የሚረብሿችሁ ከሆነ የሶስት ወር የስኳር ክምችትና ስኳር ያለበትን ደረጃ በትክክል ማወቅ ያስፈልጋል። ምክንያቱም የነርቭና የደም ስር ጉዳቶች ከሆኑ የነርቭና የደም ስር ህክምና አስፈላጊ ሊሆን ይችላል ማለት ነው። ሶስተኛ እረፍት አልባ የእግር መወራጨት ብለን እንወስደው ሬስትለስ ሌግ ሲንድሮም ምንለው ይሄ እንግዲህ ብዙ ጊዜ ማታ ማታ የሚታይ ያለ እረፍት እግርን ማወራጨት ወይም እረፍት የለሽ የእግር እንቅስቃሴ ከተኛችሁ በኋላ የሚታይ ነው። ብዙ ጥናቶች እንደሚጠቁሙ ይሄ ሬስትለስ ሌግ ሲንድሮም የምንለው ነገር ነርቭ ጉዳት ጋር ቀጥታ የሆነ ግንኙነት እንዳለው ነው የሚጠቁሙት። ስለዚህ አንዱ ዋና ምክንያት ለዚህ መነሻው ኒውሮፓቲ ነው፣ የነርቮች ጉዳት። ሁለተኛ የደም ዝውውር መቀነስ አንዱ ችግር ነው። ሶስተኛ የደም ማነስ ሊሆን ይችላል። በተለይ አይረን ዴፊሺየንሲ አኒሚያ ካለ እግር አካባቢ ስሜት ሊመጣ ይችላል። ዶፓሚን ዲስፋንክሽን ዶፓሚን የምንለው ንጥረ ነገር ወይም ኒውሮትራንስሚተር ከአእምሯችን የሚመረት ሲሆን እጅግ በርካታ የሆኑ አገልግሎቶችን የሚሰጥ ነው። አንድን ሰው ከማነቃቃት ሞቲቬት ከማድረግ ጀምሮ ፕሌዠር ደስተኛ እንድንሆን ከዛም አልፎ ደግሞ የተለያዩ ጡንቻዎችን በማዘዝ የጡንቻ እንቅስቃሴን ጭምር ተጽዕኖ የሚያሳድር ኒውሮትራንስሚተር ነው። ስለዚህ በስኳር በሽታ ታማሚዎች የነርቭ ችግር ጋር ተያይዞ የዶፓሚን መጠን ማነስ አሁንም ሬስትለስ ሌግ ሲንድሮም ወይም እረፍት አልባ የሆነ የእግር መወራጨት መንቀሳቀስ አይነት ስሜት እንዲከሰት ምክንያት ሊሆን ይችላል። ለዚህ መፍትሄው ምንድነው? አንደኛው የአኗኗር ዘይቤያችሁን ማስተካከል ነው። በተለይ የአካል ብቃት እንቅስቃሴ አነስተኛ የሆኑ እንቅስቃሴዎችን ከመተኛት በፊት ማድረግ አስፈላጊ ነው። እንዲሁም ደግሞ የስኳር መጠናችሁን ቼክ ማድረግና የነርቭ የደም ስር ችግር ካለ መታከም ማስተካከል ይኖርባችኋል። ሌላው የደም ማነስ ችግር ከሆነ በአይረን የበለጸጉ ምግብ አይነቶችን መጠቀም ለምሳሌ ቀይ ስጋ ሊሆን ይችላል፣ ጉበት የበሬ ጉበት ሊሆን ይችላል፣ የበግ የፍየል ሊሆን ይችላል። እነዚህ መጠቀም አረንጓዴ ቅጠላ ቅጠሎች እነዚህ ሌጊዩምስ ምንላቸው እንደ አተር፣ ባቄላ፣ ሽምብራ የመሳሰሉትን በምግብ ውስጥ አካታችሁ መጠቀም። አራተኛ በእንቅልፍ ልብ ወይም በእንቅልፍ ወቅት በድንገት ትንፋሽ መቋረጥ ወይም ትንፋሽ ማጠር አይነት ስሜት ስሊፕ አፕኒያ የምንለው ማለት ነው። ትንፋሽ ማጠር እንግዲህ በሚከሰትበት ጊዜ ወደ ሳምባ እንዲሁም ከሳምባም አልፎ ወደ ተለያዩ ሰውነት ክፍል የሚሄደው የኦክሲጅን መጠን ያጥራል። 60 እስከ 80% የሚሆኑ አይነት ስኳር በሽታ ያለባቸው ሰዎች ይሄ ችግር ሊገጥማቸው ይችላል። ከፍተኛ ሆነ ማንኮራፋት፣ በድንገት ከእንቅልፍ መንቃት፣ ቶክ የማረግ ወይንም ትን የማለት አይነት ስሜት ሊከሰት ይችላል። ለዚህ ችግር ዋና መነሻ ምክንያቱ ክብደት መጨመር ወይም ኦቤሲቲ ምንለው ነው። በተለይ አንገት አካባቢ ከፍተኛ ሆነ ቅባት ካለ ያ አየር ቱቦን በመጫን ትንፋሽ የማጠር አይነት ስሜት ሊያስከትል ይችላል። ለምንድነው በተኙበት ቦታ ሊሆን የቻለው?
ብዙ ጊዜ በምንተኛበት ጊዜ የተለያዩ ጡንቻዎች የመላላት ወይም የመርገፍ ሁኔታዎች አሉ። በተለይ በአየር ቱቦ አካባቢ ላንጋም ጭምር የሚቆጣጠሩ ፋሪንጂያል ማስልስ ኦር ላሪንጂያል ማስል ቶን ይቀንስና የመርገፍ ሁኔታ ሊከሰት ይችላል። ማንኮራፋትና ድንገተኛ የሆነ ትንፋሽ ማጠር ሁኔታ ሊያስከትል ይችላል። ስለዚህ በአንደኛ ደረጃ ምክንያት የሚሆነው ከፍተኛ የሆነ የሰውነት ውፍረት ነው ማለት ነው። ውፍረት ካልኖርም ደግሞ አንዳንድ ጊዜ በአየር ቱቦ አፈጣጠርና ሂደቶች ውስጥ ሊከሰት ይችላል። ሌላኛው የነርቮች ጉዳት ከስኳር በሽታ ጋር ተያይዞ ዋናው ችግር የነርቭ ችግር ነው ብለናል። ኦቶኖሚክ ኒውሮፓቲ ካለ አሁንም ጡንቻዎችን የሚያዘው ነርቭ ከተጎዳ ጡንቻዎቹ ሊረግቡ ይችላሉ። ከዛም ማንኮራፋት ወይም ትንፋሽ ማጠር ሁኔታን ሊያስከትሉ ይችላሉ። ሶስተኛው ኢንፍላሜሽን እና ኦክሲዴቲቭ ስትሬስ። በኢንፍላሜሽን ወቅት ብዙ የሰውነት ክፍሎች የማበጥ ባህሪ ያሳያሉ። ስለዚህ አየር ቱቦ አካባቢ የማበጥ ሁኔታዎች ከታዩ አሁንም ትንፋሽ የማሳጠር ሁኔታ ሊከሰት ይችላል። ሌላኛው አልኮል የምትወስዱና ሌላ ዘና የሚያደርጉ ሴዴቲቭስ ወይ የሚያስተኙ የእንቅልፍ መድኃኒቶች የምትወስዱ ከሆነ እንደዚህ አይነት ችግሮች ሊኖሩ ይችላሉ። ምክንያቱም አልኮልም ጡንቻ የማላላት ወይም የማፍታታት ሪላክስ የማድረግ አይነት ባህሪ ስላላቸው እንደዚህ አይነት ችግሮች እንዲከሰቱ ምክንያት ሊሆኑ ይችላሉ። አምስተኛ ሌሊት ቶሎ መሽናት፣ ከእንቅልፍ የተነሱ መሽናት። ይሄ እንግዲህ ዝም ብሎ ሽንት መሽናት ብቻ ላይሆን ይችላል። ሌሎች መዘዞችን ይዞ ይመጣል። በተለይ በብዛት ሽንት በምትሸኑበት ጊዜ ከሽንት ጋር አብሮ የሚወጣ አስፈላጊ የሆኑ ሚነራሎች አሉ። እነዚህ ኤሌክትሮላይት፣ ፖታሺየም፣ ማግኔዚየም፣ ካልሲየም የመሳሰሉት በሽንት ይወጣሉ። ያ ደግሞ ተጨማሪ ኩላሊት ላይ ጉዳት ሊያስከትል ይችላል። ሬናል ዲስፋንክሽን ሊያመጣ ይችላል። ከፍተኛ የሆነ የሰውነት ፈሳሽ እጥረት ሊያስከትል ይችላል። ለቶሎ ሽንት ለመሽናት ዋና ምክንያት የደም ስኳር መጠን ከመጠን ከፍ ማለቱ ነው። የደም ስኳር መጠን ከመጠን በላይ ከፍ በሚልበት ጊዜ ወደ ኩላሊት ደም ለመጣራት በሚሄድበት ጊዜ ኩላሊት ስኳሩን ሴንስ ያደርግና በሽንት እንዳይወጣ ማድረግ ከሚችሉ አቅም በላይ በሚሆንበት ጊዜ በሽንት ይለቃል ማለት ነው። ስኳርና ጨው ደግሞ ከውሃ ጋር ነው አብሮ መኖር የሚችሉት ሰውነት ውስጥ፣ ምክንያቱም ሶሊድ ስለሆኑ ማለት ነው። ስለዚህ ብዙ ስኳር በሽንት ሲወጣ እንዲሁም ውሃው እሱን ተከትሎ ይወጣል። ብዙ ቶሎ የማሸናት ወይም ችግር ያስከትላል ማለት ነው። ለዚህም ደግሞ መፍትሄ የሚሆነው በአንደኛ ደረጃ የደም ስኳር መጠናችሁን መቆጣጠር ነው። ሁለተኛው የምትወስዱትን ውሃ በተለይ ከመኝታ 3-4 ሰዓት ቀደም ብላችሁ በተለይ ጠዋት ወይም ከሰዓት አካባቢ ብቻ ፈሳሽ ወይም ውሃ መውሰድ ብትችሉ ይመከራል። ሌላው ቡናና አልኮል ነገር ማስወገድ። ቡና በራሱ ዳዩሬቲክስ ነው፣ የሚያሸና ነገር ስለሆነ ቡና አለማብዛት፣ አልኮል ነገር አለመውሰድ ያስፈልጋል ማለት ነው። ስድስተኛ ሌሊት የሚከሰት ከፍተኛ ሆነ ውሃ ጥማት። ውሃ መጥማት ከፍተኛ ችግሮችን ሊያስከትል ይችላል። የኤሌክትሮላይት ኢምባላንስ የፈሳሽ እጥረት ሰውነት ውስጥ መኖሩን ስለሚጠቁም ወይንም ከፍተኛ የሆነ ስኳር ሰውነት ውስጥ መገኘቱን ስለሚጠቁም ሌሎች ችግሮችን አንድ ላይ ሊያስከትል ይችላል። የውሃ ወይም የሰውነት ፈሳሽ እጥረት ክሮኒክ ዲሃይድሬሽን የምንለው ኤሌክትሮላይት ኢምባላንስ ሊያስከትል ይችላል። ይሄንን ለመፍታት በቂ የሆነ ፈሳሽ መውሰድ ይኖርባችኋል። ከዛ በፊት ግን የደም ስኳር መጠናችሁ የተስተካከለ እንዲሆን ወይም የደም ስኳር መጠናችሁን መቆጣጠር ይኖርባችኋል። አሁንም ቡናና ሌሎች የፈሳሽ እጥረት ሰውነት ውስጥ እንዲከሰት የሚያደርጉ ነገሮችን ማስወገድና ንጹህ ውሃ ብቻ በዚህ ሰዓት መጠቀም ይኖርባችኋል። ሰባተኛ ሌሊት የሚወርድ የደም ስኳር መጠን ወይ ናይት ታይም ሃይፖግላይሴሚያ የምንለው። ይሄ አንዳንድ ጊዜ ምንም አይነት ምልክት ላያሳይ ይችላል። ሃይፖግላይሴሚያ ኦፍ አን አዌርነስ የምንለው ነገር ግን ጠዋት ላይ ስትለኩ የደም ስኳር መጠናችሁ ከመጠን በላይ ከፍ ብሎ እንዲቆይ ምክንያት ሊሆን ይችላል። ምክንያቱም ሌሊት ዝቅ ያለውን ጠዋት አካባቢ ሰውነት ኮምፐንሴት ለማድረግ ወይንም ልክ እንደ አጸፋ ምላሽ ከፍ አድርጎ ሊያሳያችሁ ይችላል። ብዙ ጊዜ ሌሊት ላይ የደም ስኳር መጠን የመውረድ ችግር ዋና ምክንያት መድኃኒት የምትወስዱ ከሆነ የምትወስዱትን የመድኃኒት ዶዝ ከመጠን በላይ ከፍ ማድረግ ነው። በተለይ ኢንሱሊን የምትወስዱ ወይንም የደም ስኳር መጠንን ቀጥታ የሚያወርዱ ቀጫጫ መድኃኒቶች አሉ። እነዚህን የምትወስዱ ሰዎች የደም ስኳር መጠናችሁ ሊያወርድባችሁ ይችላል። ሌላው ምግብ የምትዘሉ ከሆነ እንደዚሁም ትክክለኛ የሆነ ምግብ ወይንም
ምግብ ሳትወስዱ ከዘለላችሁ የችግር ሊመጣ ይችላል። ሌላኛው መኝታ ሰዓት አካባቢ እንቅስቃሴ ወይም ስፖርት መስራት ሌላኛው ምክንያት ነው። ለዚህ መፍትሄ የሚሆነው የምትወስዱትን የስኳር መድኃኒት መጠን ዶዝ ለምትበሉት ምግብ ተመጣጣኝ እንዲሆን ዶዝ አጀስት ማድረግ ያስፈልጋል። የምትበሉት ምግብ ደግሞ የተመጣጠነ እንዲሆን ማድረግ፣ በተለይ ካርቦሃይድሬት መጠኖችን በብዛት አለመውሰድ፣ ፕሮቲንና ጤናማ የሆኑ ቅባቶችን ምግብ ውስጥ ማካተት እነዚህን ችግሮችን ለመቀነስ ሊያግዛችሁ ይችላል። ሌላው መኝታ ሰዓት አካባቢ የአካል ብቃት እንቅስቃሴን አለመስራት። ሌላው ችግር እንደዚህ በተደጋጋሚ ሌሊት ማላብ አይነት ጠዋት ላይ ስትነሱ በከፍተኛ ሁኔታ የደም ስኳር መጠን ከፍ የሚልባችሁ ከሆነ ከመተኛታችሁ በፊት የደም ስኳር መጠናችሁን ቼክ ማድረግ ይኖርባችኋል። ሌላው ደግሞ የደም ስኳር መጠን ዝቅ የሚል ከሆነ ቀደም ብሎ ሊመጡ የሚችሉ ምልክቶችን ማወቅና ተዘጋጅቶ መቀመጥ። ለምሳሌ ድካም ማለት ማላብ፣ ልብ ምት መጨመር፣ ማንቀጥቀጥ አይነት ስሜት፣ ጭንቅላት የመቅለል፣ ራስ ምታት ስሜቶች ካሉ ይሄ የስኳር መውረድ ምልክት ሊሆን ስለሚችል እነዚህን አውቃችሁ መቀመጥ ይኖርባችኋል። አብረው ከእናንተ ጋር የሚኖሩ ሩሜት ሊሆን ይችላል፣ ቤተሰብም ሊሆን ይችላል። ስለዚህ ጉዳይ ማስተማርና ማሳወቅ አስፈላጊ ይሆናል። ስምንተኛው እንቅልፍ ማጣት ኢንሶምኒያ የምንለው የእንቅልፍ መረበሽ። እንቅልፍ እምቢ ማለት ምናልባት አልጋ ላይ ከመገላበጥ ማለት ያለፈ ችግር ሊጠቁም ይችላል። በተለይ እንቅልፍ የመረበሽ ሁኔታ ከታየባችሁ የደም ስኳር መጠን መዋዠቅ ችግር ሊሆን ይችላል፣ የነርቭ ጉዳት ሊሆን ይችላል፣ የነርቭ ፔን ህመም አብሮ ካለ ማለት ነው። የደም ዝውውር የቫስኩላር ፖር ሰርኩሌሽን ችግር ሊሆን ይችላል። ከስኳር በሽታ ጋር ተያይዞ የሚመጣ ጭንቀት ወይም መወጠር ዲፕሬሽን አንዛይቲም ሊሆን ይችላል። በእንቅልፍ ወቅት ትንፋሽ ማጠር ወይም ስሊፕ አፕኒያ ያልነው ቅድም ያየነው ምክንያትም ሊሆን ይችላል። አንዳንድ የምትወስዷቸው የመድኃኒት ጎንዮሽ ጉዳትም ሊሆን ይችላል። እነዛን በደንብ መፈተሽና ምክንያቱም እስከምታውቁ ድረስ ሄዳችሁ ማስተካከል ይኖርባችኋል ማለት ነው። ስለዚህ ዋናው መፍትሄው ለዚህ ህመም ካለ ህመምን ኮንትሮል ማድረግ፣ ፔን ማኔጅመንት ላይ መስራት፣ እንዲሁም የደም ስኳር መጠን መረበሽ ሁኔታ ካለ የደም ስኳር መጠናችሁን ማስተካከል፣ የደም ዝውውር ችግር ካለ እነዚህን ማስተካከልና የእንቅልፍ ስርዓታችሁ የተስተካከለ እንዲሆን ስሊፕ ሃይጂን የምንላቸውን መከተል ይኖርባችኋል። እነዚህም ለምሳሌ ወደ አልጋ የምትሄዱበትና ከአልጋ ከእንቅልፍ የምትነሱበት ሰዓት ተመሳሳይ እንዲሆን ማድረግ፣ መኝታችሁን ለእንቅልፍ ብቻ መጠቀም፣ መኝታ አካባቢ ምንም አይነት ድምጽ የሚረብሽ ነገር እንዳይሆን ቀዝቀዝ ያለ እንዲሆንና እንዲሁም ጨለማ ቢሆን ይመረጣል። ሌላው ከመተኛታችሁ በፊት ስልክ ላይ ወይም ሌሎች ስክሪን ላይ ብዙ ሰዓት ባታጠፉ ከ1 እስከ 2 ሰዓት ቀደም ብላችሁ እሱን ነገር ብታቆሙ፣ እንዲሁም የምትመገቧቸው የራት ምግቦች ቀለል ያሉ ምግቦች ቢሆኑ ይመረጣል። 9ኛ ሌሊት የሚከሰት ቅዠት ናይትሜር ወይም ቪቪድ ድሪምስ የምንላቸው። ለዚህ ብዙ ጊዜ ዋና መነሻው ምክንያት የደም ስኳር መጠን ከመጠን በታች መውረድ ወይም ከመጠን በላይ ከፍ በማለት አእምሮ ክፍላችን ከሚገባው በላይ መቀስቀስ ወይም ስቲሙሌት ማድረግ መቆስቆስ አይነት ነገር ካለ ለቅዠት ስሜት ሊዳርገን ይችላል። ስለዚህ ለዚህ ብዙ ጊዜ መንስኤ ወይም ምክንያት ሊሆን የሚችሉት የደም ስኳር መጠን ከፍና ዝቅ ማለት መዋዠቅ ዋና ምክንያት ነው። ሌላው ከነርቭ ጋር ተያይዞ ከነርቭ ህመም ጋር የሚከሰቱ ችግሮች ሊሆኑ ይችላሉ። ሬስትለስ ሌግ ሲንድሮም የምንለው ይሄ ከመጠን በላይ የእግር መወራጨት አይነት ስሜትም ሊያመጣ ይችላል። ስሊፕ አፕኒያ በእንቅልፍ ወቅት ትንፋሽ መቋረጥ አይነት ስሜትም ሊያመጣ ይችላል። ጭንቀት፣ ዲባቴም ወይም ከስኳር በሽታ ጋር ተይዞ የሚመጡ ውጥረት አይነት ነገሮችን ሊያስከትሉ ይችላሉ። ሌሊት ተነስቶ መሽናት፣ የሽንት ምልክቶችም አንዳንድ የመድኃኒት የጎንዮሽ ጉዳትም ይህንን የቅዠት ምልክት ሊያመጡ ይችላሉ። ስለዚህ መፍትሄው እነዚህን ችግሮችን መፍታት ነው። በአንደኛ ደረጃ የደም ስኳር መጠናችሁን መቆጣጠር፣ ህመም ካለ ህመም ማስታገሻዎችን የነርቭ መድኃኒቶችን መውሰድ፣ እንቅልፋችሁ የተስተካከለ እንዲሆን ቅድም የተዘረዘሩ የእንቅልፍ ስርዓት ማስተካከያ ሂደቶችን ከመድኃኒት ውጪ ማድረግ ይኖርባችኋል ማለት ነው። ከመተኛታችሁ በፊት በሚያስናኑ ወይም ሰውነትን በሚያፍታቱ ነገሮች ላይ ማሳለፍ። 10ኛ የልብ ምት መሰማት ወይም ፓልፒቴሽን የምንለው ጤናማ ያልሆነ
ቁጥሩም መጠኑም የጨመረ ወይንም የተዛባ የልብ ምት ካለ ፓልፒቴሽን እንላለን። ይህ እንግዲህ ሰውነታችን ውስጥ አደጋ ምልክቶች ካሉ የሚመረቱ እንደ አድሬናሊን፣ ኮርቲሶል የመሳሰሉ ሆርሞኖች የልብ ምትን ቀጥታ ሊጨምሩ ይችላሉ። የማላብ ስሜት፣ እንቅልፍ ማቋረጥ፣ በድንገት ከእንቅልፍ መቀስቀስ ወይም መንቃት አይነት ነገር ሊያስከትሉ ይችላል። ስለዚህ ዋናው መነሻ ምክንያት ሌሊት ዝቅ የሚለው የደም ስኳር መጠን እንዲሁም ልብን የሚያዙ የነርቭ ስርዓቶች በስኳር በሽታ የሚጎዱ ወይም የተጠቁ ከሆነ እንዲህ አይነት ችግር ሊከሰት ይችላል። እንዲሁም ከልብ መነሻ ያደረገ ዋና በልብ ችግር ምክንያት አሪትሚያና ሌሎች ደግሞ የልብ ችግሮች ወይም ካርዲዮቫስኩላር ዲዚዝ ይሄ ነገር እንዲመጣ ምክንያት ሊሆን ይችላል። ሌላው የእንቅልፍ ወቅት ትንፋሽ ማጠር ወይም ይሄ ስሊፕ አፕኒያ የምንለው፣ ኤሌክትሮላይት ኢምባላንሶች፣ ጭንቀት፣ ውጥረት የመሳሰሉት ይሄ ስሜት እንዲመጣ ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ ይህ ምልክት ሲመጣ ዝም ብለን ማለፍ አስፈላጊ አይደለም ማለት ነው። መፍትሄ የሚሆኑ ነገሮችና ችግሩን ፈትሾ ማግኘት ሌሎች አደጋ የሆኑ ነገሮች ከፊት እንዳይመጡብን ሊከላከሉልን ይችላሉ። መፍትሄ ለዚህ የሚሆነው የደም ስኳር መጠን መውረድ ሁኔታዎች ካሉ ያንን ማስተካከልና የተመጣጠነ እራት በልቶ መተኛት፣ እንቅስቃሴ ሁኔታን የምትወስዱ መድኃኒት ነገሮችን በዚህ ልክ ማስተካከል ይኖርባቸዋል። ሌላው ከልብ መነሻ ያደረገ የልብ አሪትሚያ ከሆነ ልብ መታየትና መታከም ይኖርባቸዋል። ኤሌክትሮላይት ችግር ካለ ኤሌክትሮላይቱን ማስተካከል ይኖርባቸዋል ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ያየናቸው 10 ሌሊት በብዛት ሊከሰቱ የሚችሉ ከስኳር በሽታ ጋር ሊታይ የሚችሉ ችግሮችን እንዴት ማስወገድ እንደምትችሉ ወይም አማራጭ ምክሩ መፍትሄዎችን ጭምር ያየንበት ቪዲዮ ነው። የዛሬ ቪዲዮ ይሄንን ይመስላል። ሌላ ጊዜ ደግሞ ሌላ ቪዲዮ አዘጋጅቼ መጥቼ እስከማገኛችሁ ድረስ መልካም ሁሉ እመኛለሁ። መልካም ጊዜ